ሰላም ጤና ይስጥልኝ ውድ የካሽካሽ ኢንተርቴንመንት ተከታታዮች አዳዲስ መረጃዎች ይዘን መተናል። ላይክ በማድረግ ጀምሮ ወደ መጀመሪያው መረጃችን እናልፋለን። በቅድሚያ የምናገኘው ሰሙንኛ አንገብጋቢ ጉዳይ ትግራይ ህጻጽ ነው የሚሆነው። ያለነው አንድ ሀገር ውስጥ ነው። ሁኔታው ግን ለየቅል ይመስላል። እውነትም ይደንቃል። በየሳምንቱ አዳዲስ ፋብሪካዎች እያስመረቀች በፈጣን እድገት ውስጥ ነኝ የምትለው ኢትዮጵያ በሌላኛው ሰሜናዊ ክፍል ደግሞ በአስከፊ ረሃብ የሚቀጡ ምግብ ማግኘት ቅንጦት የሆነባቸው ህዝቦችን እያየን ነው። ሀገሪቷ በቅርቡ ስንዴ ከመለመን ስንዴ አምርተን ወደ መሸጥ ተሸጋግረናል እየተባለ እየተወራ ነበር። ታዲያ ስንዴ ለውጭ ዓለም የምትቸረችረው ሀገር የራሷ ህዝብ በእንደዚህ አይነት ረሃብ እየተጠቃ ፍትሃዊ ነው? ሆኖም የሀገሬው መንግስት ፊቱ ቢያዘርም እንኳ ወጣት ቲክታከሮች ተሰባስበው በሚያገኙት ብር ትግራይ ህጻጽ ድረስ በመሄድ ድጋፍ ሲያድርጉ እያስተዋልን ነው። ለምሳሌ በቅርቡ ከእስር የተፈታው ጆን ዳንኤል ማንሳት እንችላለን። አዶናይም በቅርብ ሰዓታት ባሰራጨው ነገር መቀሌ ትግራይ እንደሚመጣ ነው ያወራው። ምግብና ምግብ ነክ ይዞ በቅርቡ ቦታው ላይ እንደሚገኝ ገልጸዋል። እንደ ከሽከሽ ኢንተርቴንመንትን ህጻጽ የተጋረጠበት ረሃብ የሁላችንም ድጋፍ ይሻል እንተባበር የሚለው የዛሬ መልእክታችን ነው የሚሆነው። ወደ ሌላኛው መረጃችን እናልፋለን። ተወዳጇ አርቲስት መስከረም አበራ የሴት ልጅ እናት ሆናለች። በተለያዩ ፊልሞችና የቲያትር ምናቃት ይቺ አርቲስት ትናንት ማታ በሰላም እንደተገላገለች ተሰምቷል። ይቺ አርቲስት ትሁትና ጨዋ ታዋቂ እንደሆነች ጓደኞቿ ስለሷ አውርተው አይጠግቡም። በስንቱ በሚለው ሲትኮም ድራማ ብዙ አድናቆት ያተረፈችበት ስራዋ ማለት ነው። እኛም ደስ ብሎናል መስኪዬ እንላለን። ሌላኛው መረጃችን የሚሆነው አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነት የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ትናንት ማታ አመሻሽ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምና ምክረ ሀሳብ እንዲያቀርቡ ተጋብዘው ነበር ይሄ ፕሮፌሰር። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። ስለ ጉብኝታቸው ማስተር አብነትን ስላበረታቱትና ስለ አቅጣጫ አመልካች ሀሳባቸው የማስተር አብነት ቤተሰቦች ከፍተኛ ምስጋና አቅርበዋል። በጣም የሚገርመው የፕሮፌሰሩ ሀሳብ ነው እዚህ ላይ እሳቸው እንዳሉት እግዚአብሔር ሁሌ መፍትሄ አለው፣ ጸሎቱ ይቀጥል ልብሏል ባስተላለፉት መልእክት ይሄ ፕሮፌሰር ማለት ነው። የማስተር አብነት ቤተሰቦች አዲስ አበባ ሲልክ ሮድ ሆስፒታል የህዝቡን አደራ በመቀበል ላደረጉልን ከፍተኛ ድጋፍ እና ክትትል ከልብ እናመሰግናለን ሲልም ለሆስፒታል ያላቸው ምስጋና አቅርበዋል። ማስተር አብነት የድሆች አባት ጨርሶ ይማረህ፣ ምክንያቱም ለኢትዮጵያ ህዝብ በጣም ታስፈልጋለህ ነው የምንለው እኛም። ሌላ በዚህ ሳምንት የተከናወነው መልከ መልካሟ ፍናን ህድሩ የሊያገባ ነው ወይም ብራይዳል ሻወር የሚባለው ታዋቂ ሴት አርቲስቶች በተገኙበት አካሂዳለች። በቅርቡ የሽምግልና ፕሮግራም ያከናወነችው ፍናን ህድሩ በቅርቡ ልታገባ መሆኑን ኦፊሻል አስታውቃለች። እዚህ ፕሮግራም ላይ ሁሉም ሴት አርቲስቶች በሚባል ደረጃ በጣም አምሮባቸው የፍናን ህድሩ ብራይዳል ሻወር ሲያደምቁላት ታይተዋል። በመጨረሻም ከባህር ማዶ የተሰማ በጣም የሚያስደምም ዜና ልንሰጣችሁ ነው። አንዲት ወላድ እናት ለወሊድ ወደ ሆስፒታል ታመራለች። በዚህ ጊዜ ከገባችበት ምጥ ልጇን በሰላም እንደተገላገለች ይነገራታል። ነገር ግን ለሆስፒታል ዶክተሮችም ለወላጆችም እንግዳ የሆነ ነገር ተከሰተ። ይህች የተወለደችው ልጅ 80 ሴንቲሜትር የሚለካ ፀጉር አብሯት መከሰቱ ግርምትን ከመፍጠር አልፎ አነጋጋሪ ዜና ሆኖ ነው የከረመው። በአሁኑ ሰዓት ህፃኗ በመልካም ጤንነት ላይ ትገኛለችም ብለዋል ዶክተሮችም። እውነትም የሚያስደንቅም ግርምትን የሚጭር ዜና ነበር። እንግዲህ የከሽከሽ ኢንተርቴንመንት ተከታታዮች የዛሬው የነበረን መረጃዎች እነዚህ ነበሩ። በቀጣይ እንገናኛለን። ሰላም ሁኑ።